ነገ ነሐሴ 2 ከቅዱስነት ወደ ኃጢአተኝነት እንደገና ደግሞ ከኃጢአተኝነት ወደ ቅዱስነት እንዴት ያለ ነገር ነው! በዚህ ዘመን ያለን ኃጢአተኛ ትውልዶች በተለይ ደግሞ በጓደኛና በባልንጀራ ምክር ወደ ኃጢአት መስመር የገባን ኃጢአተኛ ትውልዶች በሙሉ በዚህ በፍልሰታ ጾም በጾመ ማርያም ሁሉም ሕዝበ ክርስቲያን ሊያውቃት የሚገባ ታላቅ ቅድስት እናታችን ቅድስት አትናስያ። እናታችን ቅድስት አትናስያ ማን ናት? ወላጆቿ ትልቅ ባለጸጎች ነበሩ። ታዲያ በ13 ዓመቷ በሞቱ ጊዜ ሙሉ ሀብት ንብረታቸውን ለእርሷ አውርሰዋት ሄዱ። እርሷም የገዳም አባቶችንና እናቶችን የምትቀበልበት፣ ጦም አዳሪዎችን፣ ችግረኞችን የምትቀበልበት ቤት አደረገችው። ከዚህም በኋላ ግብራቸው የከፋ ክፉዎች ሰዎችና ጎረቤቶቿ ተነስተው መጡና አንቺ እኮ ሀብትና ንብረትሽን ለማንም ሰው የምትበትኚ፣ ለነዳያን የምትመጸውቺ፣ ለመነኮሳት ሁሉ የምትሰጭ እኮ ለገዳማትም እኮ የምታበረክቺ ስላለፋሽበት ላበትሽን ስላላወጣሽበት ነው አሏት። ወይ ትዳር ይዘሽ ልጅ ወልደሽ ሀብትሽን አልተካሽ፣ ወይ ደግሞ በዚህ በወጣትነት ዘመንሽ አልተዝናናሽበት፣ ምንድነው ጥቅሙና እርባኑ አሏት። በዚህ ምክር በጎ ሥራና በጎ ሐሳቧን ወደ ኃጢአት መለሱትና ኃጢአትን አብሳ ትሠራ ጀመር። ይሄ የመጥፎ ሥራዋም በገዳም መነኮሳት ዘንድ ተሰማ። ስለ በጎ ሥራዋ ይወዷትና ጸሎት ያደርጉላት ነበርና እጅጉን አዘኑ። በአስቄጥስ የሚኖሩ መነኮሳትም ይህንን ኃጢአቷን ሥራ ወደ ቀድሞ በጎ ሥራዋ ትመለስ ዘንድ አንዳንድ እያሉ እየመጡ መከሯት። እርሷ ግን ሁሉንም እያሳፈረች መለሰቻቸው። በመጨረሻም ይሄ ነገር በጣም ውስጣቸውን በረበሸውና ከአቅማቸው በላይ በሆነ ጊዜም ቁመቱ ከሰዎች ሁሉ ያጠረ ጽድቁ ግን ሰማይ የደረሰ ዝቅ ሲል እንጦሮጦስን ቀና ሲል ስልስ ቅዱስን የሚያየው ሰባቱ ሊቃነ መላእክት በሚተኛ ሰዓት ክንፋቸውን እኔ አለብሰው እያሉ ይገፋፉበት ወደ ነበረው የማገዶ እንጨት ተክለው የደረቀ የማገዶ እንጨት ተክለው ለ3 ዓመት 10 ማይል ርቀት ድረስ ይህም ማለት የ12 ሰዓት የእግር መንገድ እየሄዱ ውሃ እያመጡ አጠጥተው በ3ኛው ዓመት ለሰማይም ለምድርም የከበደ እጅግ በጣም የመታዘዝ ፍሬ ተብሎ ስሙ የተሰየመለትን ድንቅ ፍሬ ካፈሩት የመታዘዝ የትህትና የትዕግስት አባት ከተባሉት ከታላቁ አባታችን ወደ አባ ዮሐንስ ሐጺር ወይም ደግሞ ወደ አጭሩ ዮሐንስ ሄዱና ይህንን ጉዳይ ነገሩት። የተከበረና ቅዱስ አባታችን አባ ዮሐንስ ሐጺርም ትእዛዛቸውን ተቀብሎ ጸሎታችሁ ትርዳኝ ብሎ ቀጥታ ወጥቶ ወደ ቅድስት አትናስያ ሄደ። ከሷም እንደደረሰ ቀጥታ ለበረኛይቱ ወይም ደግሞ ለቤቱ ጠባቂ ሰው ይፈልግሻል በያት አላት። እርሷም ሰው ይፈልግሻል ብላ ሂዳ በነገረቻት ሰዓት እርሷ ለምታስበው ለመጥፎ ተግባር የመጣ መስሏታልና በአልጋዋ ላይ ሆና አስጠራችው። እርሱም ወደ እርሷ ሲገባ እንደዚህ እያለ እየዘመረ ገባ። በሞት ጥላ ውስጥ ብሄድም እንኳን ክፉን አልፈራውም አንተ ከእኔ ጋር ነህና እያለ እየዘመረ ገባ። እርሱም ገብቶ ፊት ለፊት እንደተገናኙ ቁጭ በላለችው። ቁጭ አለና ማልቀስ ጀመረ። አባቴ ሆይ ለምን ታለቅሳለህ ስትለው የዓይንሽ ውበት አስገርሞኝ ነው ማለቅስ አላት። ታዲያ የዓይን ውበት ያስደስታል እንጂ ያስለቅሳልን አለችው። አይ እንዲው አፈር እንደሚበላውና እንደሚበሰብስ ሳይ አዝኜ ነው አላት። አሁንም ደግሞ እያለቀሰ እያለ አሁንስ ምን ነው የምታለቅስ ስትለው የጸጉርሽ ውበት ገርሞኝ ነው አላት። ታዲያ የጸጉር ውበት ያስደስታል እንጂ ያስለቅሳልን አለችው። ይሄ ሁሉ ፈራሽ በስባሽ እንደሆነ አይቼ አዝናለሁ አለቅሳለሁ። ሰይጣናት ከበውሽ በላይሽ ላይ ወጥተው ሲጨፍሩና ሲሳለቁ አያለሁኝ። ክብር ግባውና ጌታችን አምላካችን ኢየሱስ ክርስቶስን ለምን አሳዘንሽው አላት። ጌታ አዝኖብሻል፣ የቀድሞ በጎ ሥራሽን ትተሽ ወደ ክፉ ሥራ መጥተሻልና ጌታ አዝኖብሻል አላት። በዚህ ጊዜ እናታችን ቅድስት አትናስያ ይህንን ቃል ስትሰማ ደነገጠች፣ ተንቀጠቀጠች፣ ከእግሩ ስር ወድቃም ማልቀስ ጀመረች። አባቴ ሆይ ምን ይሻለኛል? እስኪ የሚሆነኝን ነገር ምከረኝ አለችው። እርሱም ንስሐ ግቢ አላት። እግዚአብሔር ግን ይቅር ይለኛልን አለችው። ይቅር ይልሻል፣ ይቀበልሻል አላት። በዚህም ሰዓት እናታችን ቅድስት አትናስያ ልቧ ተሰብሯልና አባቴ ሆይ አንተ ወደ የሄድክበት እከተልሃለሁ ምራኝ አለችው። እሱም ተከተይኝ አላት። በሯን ክፍት እንደተወች ምንም አይነት ሀብት ንብረት ዕቃ ሳትይዝ ቀጥታ በባዶ እግሯ ተከትላ ወጣ ሄደች። በመንገድ ላይም በረሃው ይበላት፣ እግሯንም እሾህ ይወጋት፣ ድንጋይም ደግሞ ይወጋት ይሰነጥቃት ጀመረ። በዚህም ሰዓት አባታችን ይህንን ድካሟን አይቷልና እኔም ጸሎት ላድርግ አንቺም ትንሽ ረፊ አላት። ከመንገዱ ብዛት የተነሳ እጅግ በጣም ደክሟታል፣ በእግሯም ብዙ ደም ፈሷልና ወዲያው እንደተኛች እንቅልፍ ወሰዳት። አባታችንም እጁን ዘርግቶ ወደ ላይ ጸሎት እያደረገ እኩለ ሌሊት ላይ 7ቱ ሊቃነ መላእክት የብርሃን አምድ ከምድር እስከ ሰማይ ድረስ ተተክሎ አንዲትን ነፍስ አጅበው ይዘው ሲሄዱ ተመለከተና እንዴት ያለች የታደለች ነፍስ ናት በ7ቱ ሊቃነ መላእክት ታጅባ የምትሄድ ብሎ ጸሎቱን ጨርሶ እርሷን ሊቀሰቅስ በሚሄድ ሰዓት እናታችን ቅድስት አትናስያ አርፋለች። አባታችን አባ ዮሐንስ ሐጺር አዘነ። ንስሐ ሳትገባ መንገድ ላይ ሞተችብኝ ብሎ አዘነ፣ አለቀሰ።
ወደ አምላካችንም ጮኸ፣ ግለጽልኝ አለ። በዚህም ሰዓት ከሰባቱ ሊቃነ መላእክት አንዱ ቅዱስ ሚካኤል መጣና ወዳጄ ዮሐንስ ሆይ ለምን ታዝናለህ? እርሷ እኮ እግዚአብሔር ኃጢአቷን ይቅር ያላት አንተን ተከትላ ከበሯ የወጣች ጊዜ ነው አለ። በነጋም ጊዜ አንድ አንበሳ ከበረሃ ውስጥ መጥቶ መቃብሯን ቆፍሮለታል። እርሱም ፍታት አድርጎ ገንዞ በዚያው ቀብሯታል። ወደ ገዳምም ከሄደ በኋላ ለገዳም አባቶች የሆነውን ነገር በነገራቸው ሰዓት እነርሱም ደግሞ ከቤት ተከትለው ስትወጣ እግዚአብሔር ይቅር ሲላት በራእይ አይተው ነበርና እጅግ በጣም ተደስተዋል። የኃጢአተኛን ወደ ንስሐ መመለሱን እንጂ ሞቱን የማይሻ መድኃኔዓለም ኢየሱስ ክርስቶስ ለእኛም በዚህ ዘመን ላለን ኃጢአተኛ ትውልዶች እንደ ታላቁ አባታችን እንደ አባ ዮሐንስ ሐጺር ያለ ልባችንን ሰብሮ ወደ ንስሐ ጎዳና የሚመራ አባትን ይላክልን። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት አትናስያ ጸሎት ይማረን። አሜን። ይቆየን።